እሺ እንዴት ናችሁ? በዛሬ ቪዲዮ ማሳያችሁ ካሜራና ማይክሮፎን ለሌላችሁ ሰዎች እንደ ኮምፒውተራችሁ ላይ ስልካችሁን እንደ ዌብካም እና እንደ ማይክሮፎን እንዴት መጠቀም እንደምትችሉ ነው ማሳያችሁ። እሺ እሱን ለማድረግ መጀመሪያ ቴሌግራም ግሩፕ ላይ ተገቡና የኮምፒውተርና የአንድሮይድ አፕሊኬሽኖች አሉ እነሱን ትጭናላችሁ። መጀመሪያ የአንድሮይዱን ጭናችሁ ስልካችሁ ላይ ትጭኑታላችሁ። እኔ ኦሬዲ ስለጫንኩት ነው አብዴ የሚለው እናንተ ትጭኑታላችሁ። ከጫናችሁ በኋላ ወደ አፕሊኬሽኑ ትሄዳላችሁ። አፕሊኬሽኑ በሶስት ኦፕሽን ነው የሚሰራው፣ በዋይፋይ፣ በብሉቱዝ እና በኬብል ነው የሚሰራው። እኔ በኬብል ነው የምጠቀመው ምክንያቱም በኬብል ተጠቀሙ ሌተንሲ ስለማይኖረው እኩል ስልካችሁ ላይ የምታዩትን ኮምፒውተራችሁ ላይ በተመሳሳይ ሰዓት ታዩታላችሁ ማለት ነው። እሺ በኬብል ተጠቀሙ ግን ኮንፊገር የምታደርጉት ነገር አለ። እሱ እንዴት እንደምታደርጉ ላሳያችሁ። እሺ መጀመሪያ ሴቲንግ ላይ ትሄዱና ከዛ about device ላይ ትሄዳላችሁ። ከዛ ቨርዥን ጋር ሄዳችሁ ቨርዥን ነምበር ሚለውን ደጋግማችሁ ተነኩታላችሁ። ከዛ ደጋግማችሁ ስነኩ ዴቨሎፐር ኦፕሽን ያበራላችኋል። እኔ ዴቨሎፐር ኦሬዲ ስለሆንኩኝ ነው የመጣልኝ። ለእናንተ ግን ዴቨሎፐር ኦፕሽን ያበራላችኋል። ከዛ ካበራችሁ በኋላ ሲስተም ኤንድ አፕዴት ሚል አለ። ኦር ደግሞ ሰርች አድርጉና ዴቨሎፐር ኦፕሽን ብላችሁ ሰርች አድርጉ። ከዛ ይመጣላችኋል ያው ዴቨሎፐር ኦፕሽን። እሺ እሱ ጋር ከሄዳችሁ በኋላ ወደ ታች ወርዳችሁ ዩኤስቢ ዲበጊንግ የሚል አለ። እሱን ታበሩታላችሁ ማለት ነው። እሱን ካላበራችሁ ስለማይሰራ እሱን ታበሩታላችሁ። ስልካችሁ ላይ ያለውን ጨረሳችሁ ማለት ነው። አንድ የሚቀር አለ የረሳሁት ምንድነው? የፊት ካሜራውን ኦር የሰልፊ ካሜራውን መጠቀም ፈልጉት የትኛው እንደሆነ መርጣችሁ። አሁን ለምሳሌ እኔ አሁን የፊት ካሜራውን መጠቀም ፈልግ እዚህ ጋር ገብታችሁ ካሜራ ሚለውን ልክ ስነኩ ፍሮንት እና ባክ ሚል አለ። እኔ አሁን ፍሮንት ነበር ያደረኩት። እስኪ ባክ አድርጌ በባክ ካሜራው ነው ማሳያችሁ። እሺ ስልካችን ላይ ያለውን ጨርሰናል። ኮምፒውተር ላይ ያለውን ደግሞ እንዴት ኮንፊገር እንደምናደርገው አሳያችኋለሁ። እሺ ስልካችን ላይ ጭነን ከጨረስን በኋላ ኮምፒውተር ላይ ደግሞ ያለውን አስተካክላለን። መጀመሪያ ሴትአፑን እንጭናለን። እዚህ ጋር መጨረሻ ላይ ያለው ነው። እሱም ከጫናችሁት በኋላ አፕሊኬሽኑን ከፍተዋለን ማለት ነው። እሺ እኔ ጋር ቀጥታ ወደ ዌብካሙ እንደዚህ ያመጣልኝ ኦሬዲ ማይክሮፎን እየተጠቀምኩኝ ስለሆነ ነው። እናንተ ጋር ግን እንደዚህ ስለማይመጣ እንዴት መጀመሪያ እንደምታስተካክሉ አሳያችኋለሁ። ያው እንደዚህ ይሆናል። እዚህ ጋር እንደምታዩት ስልካችን ላይ ጫነው አፕሊኬሽን ፕሮ ስለሆነ ሁሉም ፊቸሮች ይሰራሉ። ያው ፍሊፕ ማድረግ ብትፈልጉ ካሜራውን ሮቴት ማድረግ ብትፈልጉ ትችላላችሁ። እሺ እዚህ ጋር እንደምትፈልጉ ካስተካከላችሁ በኋላ ስክሪን ሪኮርድ ወደምታረጉበት አፕሊኬሽን ትሄዳላችሁ። እኔ OBS ነው የምጠቀመው። ያው እሺ ከሄድን በኋላ ያው እዚህ ጋር እንደምታዩት ኦሬዲ እየተጠቀሙ ነው። ያው እዚህ ጋር ድሮይድ ካም ሚለውን እንደ ዌብካም እንመርጣለን። ማይክሮፎን ላይም እንደዚሁ ድሮይድ ካም ሚለውን ከመረጥን በኋላ ያው እንደዚህ መጠቀም ትችላላችሁ ማለት ነው። ስልካችሁን ያስቸገራችሁ ምናምን ነገር ካለ ኮሜንት ላይ አስቀምጡልኝ። ቪዲዮ ይሄን ይመስላል። ቻናላችንን ሰፖርት ለማድረግ ላይክ እና ሰብስክራይብ አድርጉልን። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።